ሰላም ሰላም ቅድስት ነኝ አፍተር ሎንግ ታይም ዛሬ ተመልሼ መጥቻለሁ ሆፕፉሊ ተመልሻለሁ ድምካም በኋላ ሞር ቪዲዮ ለመስራት ሞክራለሁ ብዬ አስባለሁ ሶ ዛሬ ዋና ኢነርጂን የሚያነሳሳኝ ይሄንን ቪዲዮ ለመስራት ኦር ይሄን ወሬ ለማውራት ምንድን ነበር መሰላችሁ ያ እህት ወንድሟን ኢንግላንድ ታመጣዋለች ከኢንግላንድ ያ አብረው ነበር የሚኖሩት something እሷ ባለትዳር ናት ልጅ አለቻት ሴት ልጅ ኦር I don't know ስንት ልጆች እንዳሏት exactly I have no idea እሷ የምትፈልገው እሱ ዘመዳቸውን አግብቶ ያው ለቪዛ እንዲያመጣ ምናምን ነገር ነው anyways እሱ ሌላ ሚስት ያገባል የሚያገባት ሚስት ደግሞ ፕሮቴስታንት ሃይማኖት ተከታይ ናት ሰምታችኋል ብዬ ተስፋ አደርጋለሁ ኪዲ ካናዳ ላይ እና ልጅቷ ፕሮቴስታንት እንደሆነ ስታቅ እሷን ካገባት ከኔ ጋር ትቆራረጣለህ ብዙ ዛቻ ታመጣባቸዋለች ያንን እየወሰደ ለልጅቷ ይነግራታል ለእህቱ ለሚስቱ እና ከመገባታቸው በፊት ማለት ነው ሶ እኔ ደግሞ ይሄንን ነገር ቀለል አድርጌ ነበር ማየው ያው ቤተሰብም ስለሆኑ this much ፋርት ሄዳለች ብላ እሱም አላሰበችም እሱም አላሰበም ምን ይፈጠራል ያመጣታል ካናዳ ሶሪ ኢንግላንድ ሲያመጣት አሳይሃለሁ አሳይሃለሁ አይነት ዛቻ ነው ዛቻው በቃ ዲፖርት አስደርጋለሁ ምናምን ነገር ነውና በጣም the worst part ይሄ ዛቻው ምናምን ሳይሆን የገዛ ልጇን አጎቷ አቢውስድ እንዳደረጋት አስደርጋ ፖሊስ ጣቢያ ሄዳ እንድትከሳለች ልጅቷ 13 ዓመቷ ነበረ የተባለችው ነው ልጅቷ ያለችው በት እዚህ ጋር የእናትየው ትልቁ ሚና የልጅቷ ደግሞ ስትናገር ሪላክስ አድርጋ በቃ ኤግዛክትሊ እንዳስጠናቻት አድርጋ ነው የምትናገረው ምናምን ነገር ኢቭን አላቀውም አጎቴ አይደለም ብላለች እሷም እኔ አላቀውም እኔ ኤርትራዊት ነኝ እሱም ዘመድ አይደለም ምናምን ብላለች ክህደቱ እስከ ጥግ ድረስ የሄደ ክህደት ምን ማለት ነው የገዛ ወንድሟን ፕላስ ምን ማለት ነው አሁንም because I cannot believe this how far you can go to make somebody life this much miserable or I don't know what to say really DNA እስከ መመርመር ደረጃ ድረስ ውሸቷ ላይ ግትር ብላ ማለት ነው ውሸቷ አይን ያወጣ ውሸት የሴትየዋ ለምን አገባ እንዴ ይሄ ልጅ እኮ ሚስት አግብቶ የሚኖረው የራሱን ህይወት ነው እሷ ምን ከሷ ጋር እኮ ምንም እሷ ትዳር ይዛ እየኖረች ነው አስታወስኩ አሁን ደግሞ ፕላስ ሌላ ቤተሰባቸውም እንደዚሁ ትዳር ይዛ ምትኖር 3 ልጅ ይሆናል መሰለኝ ወለደችው እንደዚሁ ከፕሮቴስታንት ጋር አፋታቻቸው አለች እቺ ሚስቴ ውስጥ ነገር ማለት ነው የሰው ትዳር ውስጥ እየሄደች ጥልቅልቅልቅ ያለች ትዳር ማፋታት ለምን ከሰው ጋር ማጣላት ልጁ አገሩ ገብቶ ውርስ እንዳያገኝ እናትና አባታቸውን ቤት ሙሉ ቤተሰቡ ተነጋግሮ ሸጠውት በቃ ብሩን ወስደዋል እሱ ምንም ነገር አሁን ያለው እስር ቤት ነው ምንም አይነት ነገር ቢሄድ ተመልሶ ወደ ሀገሩ ዲፖርት ቢደረግ ማረፊያ የሌለው ልጅ ነው ይህን ያህል ክፋት ሰርታ ነው ወንድሟን እስር ቤት ማስገባቷ ፕላስ አገር ቤት እሱ ምንም አይነት ውርስ እንዳያገኝ ዋይ ሌላ ሃይማኖት ሚስት ስላገባ እንዴ ምን አገባት የሚጠየቀው በዚህ ነገር እሱ ምንም አንደርስታንድ ያላደረኩት የክፋት ጥግ እህት እንዴ ያ ወንድሜ ሚስት አገባ ኦኬ ወንድሜ ሚስት ሲያገባ ጥሩ እንድትሆንለት አይ ዊሽ ጥሩ ሴት እንዲያገባ ጥሩ እንድትሆንለት ከዚህ ውጪ ግን ለምን ኢንተርፌር ማድረገው የሱ ትዳር ውስጥ ገብቼ ማሰብ አለበት ክፉ መጥፎ ነገር እንዲሰራ አልፈልግም በቃ ለሚስቱ ታማኝ ሆኖ በስነ ስርዓቱ የሚኖር ከሆነ I don't care ያ የራሱ ህይወት ነው መርጦ ነው የሚኖረው እዚህ ጋር ኮሷ ወንድሟን አግብታ አትኖርም እንኳን አይደል እንዴ ምንድነው ይላል ክፋት ሰርቶ እንደዚህ ልጁን እስር ቤት እስከማስገባት ደረጃ ድረስ መድረስ ይሄ ደግሞ በጣም ሲሪየስ ኢሹ ነው ልጅን አቢውዝድ ማድረግ ልጅቷ ደፍሮሻል ስትባል አይ መነካካት ነው ፕራይቬት ኤሪያዬ ነካክቶኛል I am sure judgmental መሆን ባልፈልግም ግን ሰውየውን በቃ ቶታሊ ምንድነው ዲስትሮይ ልታደርገው ነው የተነሳቸው እህቱ ማለት ነው ደግሞ ተሳካላት እስር ቤት ገባ ሚስቱ ወልዳ የ3 ወር ነበረች ሲፈረድበት ያ ዳኛው ምን አለ ዳኛው ያ አንተ እንዳልሰራኸው I believe that but ምንድነው የሚባሉት አቃቢ ህጎቹ የሚሉትን ነገር እንስማ ተባለ ያ ጊልቲ ተባለ
8 ዓመት ይመስለኛል የተፈረደበት እና አሁን እንትን በሉልኝ ላይክ ግባኝ ለመጠየቅ አይነት ነገር ይመስለኛል እሷ እየተነሳች ያለችው። ብቻ ዞሮ እዚህ ጋር ዋናው ፖይንት ምንድነው የእህትየው ክፋት how far she go እሱ ትዳር ስለያዘ ሌላ ሃይማኖት ኦኬ ምንድነው የሷ ችግር እዚህ ጋር ምንም እዚህ ጋር እኮ እሱ አግብቶ የሚኖረው የራሱን ህይወት የራሱን ጥግ ይዞ ነው አይደለ? ከሷ ጋር ምንም የሚያገናኘው ነገር የለም። በቃ ኦኬ ትዝጋው ኦር በቃ እንዳታናገረኝ አትድረስብኝ አልደርስብህም ትበለው። ግን ህይወታቸውን ዲስማች ዲስተርብ ማድረግ ኢዛት ሶ ኢምፖርታንት። በጣም ክፉ ሴት ናት። ፕላስ ልጇን አይምሮዋ ላይ ምን አይነት ተጽዕኖ እቺ ልጅ እያደገች ነው። አሁን አድጋለች ኦልሞስት አይ ዶንት ኖ ስንት ዓመቷ እንደሆነ ግን እያደገች ስትመጣ እኮ ይሄ ነገር ሪሊ መጥፎ እንደሆነ እኮ ይገባታል። ትክክል እንዳልሰራች እና እናቷ ላይ ምን አይነት ስለልቦና እናቷ ልጅቷ አንደርስታንድ ስታደርግ ታፍርባታለች እኮ አዳይ እንደፍ ደዴ ይሄ ነገር መፈጠሩ አይቀርም። ዛሬ እሷ አባቷ ወንድሟ ላይ ክፋት መስራቷን ነው እንጂ የምታውቀው እንዴ ለምንድን ነው እንደኛ እንደዚህ አይነት ክፉ ምን ሆነው አሁን ላይ አገራችን ላይክ በሃይማኖት በብሔር በቃ የተባረክነን ላይክ በጣም ሃይማኖት አለን ጥሩ ነን ብሔረሰቦች ተዋደን የምንኖር አይነት ሰዎች ነበር። at some point like አሁን ላይ ኢማጂን እንግዲህ ተመልከቱት ህፃናት ልጆች ሻሸመኔ ላይ መሰለኝ ደግሞ ባለፈው ያየሁት ቪዲዮ ያ እግረኛው ሚዲያ ላይ ደግሞ አንዲት ያየሁት ደፍሯት ልጅቷን ገለዋታል እና ተሰቅላ በጫማ ክር ነው በምንድነው ተሰቅላ የሞተች አስመስለው ህፃን ልጅ ደፍሮ ማለት ነው። እንግዲህ ስንት ነው እየሰማን ያለ ነው። ወይኔ ክፋታችን በጣም ነው የሚያስፈራው። ወይስ በጣም የዚችን ሴትዮ እንትን ስሰማ በቃ አልቻልኩኝም። እንዴ የሰለጠነ አገር ነው እየኖረች ያለችው አይደለ? ኢቭን ዲኤንኤ ይመርመር ወይ ተብላ ስትባል አው ይመርመር አለች። አላውቀውም ቤተሰባችን አይደለም ልጅቷም የወንድሜ የአባቴ ዘመድ ነው ምናምን ነገር ውሸት፣ እናት ውሸት፣ ልጅ ውሸት። ባሏ ደግሞ ቤት ውስጥ አለ ባልየው አይደለ? እኔ እሱን ቦኖሮ ፈታት ነበር አልፈልጋትም። ሲሪየስሊ በጣም የከፋ ነገር ነው የምንሰማው በየአቅጣጫው የምናየው። ለምንድን ነው ወደ ቀልባችን ማንመለሰው? ወደ ልቦናችን ማንመለሰው? በጣም ነው የሚያናድደው። አንዳንድ ጊዜ ማውራት እንደዚህ ላይክ በቪዲዮ ላይ አልፈልግም፣ ግን አንዳንድ ሁኔታዎች እንድንነጋገር እንደዚህ አይነት ነገሮችን ይገፋፉናል። ምን ማለት ነው? አሁን ይሄ የሰለጠነ ሀገር እየኖረች አትሊስት የሰለጠነ አይምሮ ሊኖራት ይገባ ነበረ። በአሁን ሰዓት በትንሽ ነገር ነው ሰው እንትን የሚለው። አንድ ማቃት አለች ላይክ ኢትዮጵያ አይደለችም የውጭ ዜጋ ናት። ሶ ቤተሰባቸው ውስጥ እህቶቿ ባላግቶ ሲመጡ ኦር ቦይፍሬንድ ሲሉ ኢቭን ልጆቿ ዋናዋ ተጠያቂ የነሱ ሁሉ እንዴት ነው ወደድሽው ኦል ፓሬንት መጥቶ ሰው ነው የሚያማክራት እንትና እንዴት ነው ያመጣችውን ወደድሽው እንዴት ነው እንቀበለው ምናምን ላይክ ታላቅ እህትም አይደለችም ግን ተናጋሪ ስለሆነች ማለት ነው። እና ኢቭን ትልቅ ልጅ አላት፣ በጣም ትልቅ ልጅ አላት። ኦልሞስት አሁን 40 ዓመት ሆኖ መሰለኝ አይ ቲንክ። እስካሁን ድረስ ገርል ፍሬንድ የለውም። ገርል ፍሬንድ ይዞ በመጣ ቁጥር ኖ እሷ እንደዚህ ናት፣ ኖ ብዙ ብር ሴቭ አላደረገችም፣ ትዳር ትፈልጋለች። ፕላስ ስትመክር ልጆቿን ስታሳድግ ከበፊት ጀምሮ ትዳር እንዳትይዙ ጀስት ፓርትነር ሆናችሁ ኑሩ እያለች ነው የምታሳድጋቸው። ሶ አሁን ላይ ምንድነው የሆነው? ይሄውና ልጇ 40 ዓመቱ ነው። ኦልሞስት ወደ 3 ዓመት ከአንዲት ሴት ጋር ኖሮ ነበር ከዚህ በፊት ላይክ እንደ ፓርትነር። ነገር ግን ኤቭሪ ዴይ በቤታቸው ውስጥ አለች። ኤቭሪ ዴይ ከላይና ከታች ነው የሚኖሩት። ልጅቷ እንዴ እኔ ያገባሁት አንተን ነው እንጂ እናተን ነው እንዴ ብላ ትተው ሄደች። ያ አሁንም የዚህ ሴትዮ ባል እንደ ሳቢ ያደርግ ነው የምመርጠው። ክፋትን መናገሬ ሳይሆን ሲሪየስሊ ምንድነው በየሰው ትዳር እየገቡ አሉ። ፕላስ አሉ ያ የወንድም እህቶች ክፎች ናቸው ሲባልም ሰምቻለሁ። ዛንተን ላይ ላይክ ነው እኛ እህቶች በጣም መልካም ሴቶችም ሆነን ሚስቶችም እጅግ በጣም መርዝ የሆኑ ሚስቶች አሉ። ኢቭን እናትና እህት ወንድም መሃል ገብተው በጣም ብዙ መርዝ የሚረጩ ሴቶችም አሉ እንዳይረሱ እነሱም። ኤኒዌይስ በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው። ይሄንን ሰምቼ አይ ካኖት ሆልድ ኢት። ለዛ ነው ቪዲዮ የሰራሁት። ቴንክ ዩ